ቫይራል ላይ የወጣ እንግዲህ ይሄን ልብስ ስክሪንሻት እያደረጋችሁ እንግዲህ ሞዴሏ ጋራ የማትልኩልን ሰዎች የላችሁ እኛ ጋር በበቂ ሁኔታ አለ ለማለት እወዳለሁ። ወደ ጥለቱ ስንሄድ እንግዲህ እንደምትመለከቱት ከላይ አንድ ደረጃ ቀጠን ያለ ደረጃ ኑሮ ከታች ደግሞ ሰፋ ያለ ልብስ በጣም ውበት አለው ላለው በተደጋጋሚ እኔ ጋራ ባለኝ እይታ ማለት ነው። በጣም ተወዳጅ ልብስ ነው። ቀይ ጥለት ነው እንደምትመለከቱት በጣም ነው የሚያምረው። ከቤጅ ክር ጋራ ወይም ደግሞ ከ50 ቁጥር ከ49 ጋር ተቀላቅሎ የተሰራ በጣም የሚያምር ውብ የሆነ ልብስ ነው። እንደምትመለከቱት 4 አርብ ነው። ጽድት ያለ 2 አይና መነን ነው። ከወገብ በላይ አሰራሩ ደግሞ ስንሄድ እንደ ከስተመሮቻችን ምርጫ በጣም የሚያምር ከትከሻው ላይ ከፈት ብሎ የተሰራ ወገቡ ላይ ደግሞ በምትመለከቱበት መንገድ ቀበቶ ረዘም ብሎ የተሰራ ልብስ ነው። በሰውነት ልክ ሲለበስ የተለየ ውበት አለው። ለተመራቂዎች ለሁለት ጓደኛ ማቶች እንግዲህ ግራጁዌት ለሚያደርጉ ከስተመሮች ነው እንግዲህ የተሰራላቸው። እጅግ በጣም የሚያምር እጁ ጋር ስንሄድ ደግሞ በጣም የሚያምር ሽንሽን ኩርሲኗ ደግሞ እንደምትመለከቷት ጠበብ ያለች 5 ሴንቲ 6 ሴንቲ ድረስ የተሰራች እጅግ በጣም ማራኪ የሆነች ልብስ ነች። አንገቷ ጋር ስንሄድ እንግዲህ ከጥለቱ ከወገቡ ላይ አሰራሩ ላይ ደግሞ ለየት ያለ በጣም የሚያምር ከጀርባውም ደግሞ ወረድ ብሎ የሚለበስ ነው። ሲለበስ እዚህ ጋራ በጣም ነው የሚያምረው። እንደምትመለከቱት ከርብ ነው። ወደ ጀርባው ወረድ ይላል። በጣም የሚያምር ከሰውነታቸው ጋር ሲለበስ ቆንጆ የሆነ ለየት ያለ ውበት ያለው ልብስ ነው። የዛሬው ቪዲዮ እንግዲህ ብዙ አይነት የወገብ በላይ አሰራር አለውና ለዛም መምረጫ ይሆናችኋል ብዬ አስባለሁ። ሳራ ጥበብ ምርጫችሁን አድርጉ እንላለን። እጅግ በጣም የሚያምር ልብስ ነው። እናንተ ከወገብ በላይ በፈለጋችሁት አይነት ማዘዝ መልበስ ትችላላችሁ ለማለት እወዳለሁ። በመቀጠል ደግሞ አንድ አይነት የጥልፍ ልብስ ሆኖ አሰራሩ ደግሞ ለየት ያለ ማለት ነው። አንደኛው በወራጅ ጥልፍ ነው የተሰራ፣ አንደኛው ደግሞ አንገትና እጅ ከታች ደግሞ ሙሉ አርቡ ማለት ነው የተሰራ እጅግ በጣም የሚያምር አሁንም ደግሞ ይሄም የፎቶ ልብስ የሆነ ተወዳጅ ጊዜያዊ ልብስ ነው። በጣም በሚያምር መልኩ ጥልፉን እንደዚህ አድርገን እንግዲህ ቁልጭ አድርገን ሰርተነዋል። ወገቡ ላይ እንግዲህ እንደ ከስተመራችን ምርጫ ወገቡ ላስቲክ ወይም ደግሞ ሹራብ ስራ እንዲሆን ተደርጎ ነው የተሰራው። አንገቱ በምትመለከቱበት መንገድ ቪ ነው። በጣም ነው የሚያምረው። እጁም ደግሞ እጅዬ ሙሉ ተደርጎ ነው የተሰራ እንደ ከስተመራችን ምርጫ በጣም ነው የሚያምረው። እኛ ጋር እንግዲህ የጥልፍም ልብስ ሆነ የሽመና ልብስ ወራጅ ስንሰራ ምንም አይነት ነገር የመንጠልጠል የብሶ ጥያቄ ስለሆነ ወራጆቹ ይንጠለጠላሉ ወይ ልብሱ ከፊት ለፊት ጠልጠል ይልብናል ወይ መስቀሉ የምትሏላችሁ ምንም አይነት ሀሳብ እንዳይገባችሁ። ምንም የመንጠልጠል ነገር የለውም። የጥልፍ ጥራት እንዲሁም ደግሞ ሁሉም ነገር የፈርጣችን አገባብ ጥንቅቅ ተብሎ የሚሰራ ለእናንተ ይመጠናል ብለን የምናስበው ነው። የከለር ምርጫው ሁሉም ነገር አንድ አይነት ነው። ለሁለት ጓደኛ ማቶች የተሰራ ነው። ዲዛይኑ ግን አንደኛው በወራጅ አንደኛው ደግሞ በሸፒ ስራ ሆኖ የተሰራ ነው። እዚህ ጋር ስንሄድ ሸፒ በሰውነት ልክ የሚሰራ ነው። በጣም ነው የሚያምረው። ከጀርባው ላይ ስንሄድ ደግሞ አንገቱ ወረድ የሚል ማለት ነው ከርብ ነገር ነው። እጅግ በጣም ነው የሚያምር። በሰውነት ልክ ሲሰራ ይህንን የሚመስል ውበት አለው። እጅግ በጣም ነው የሚያምር። አንድ አይነት በፎቶ የተሰራ ልብስ ነው። ጽድት ብሎ የተሰራ ልብስ ነው። እናንተም እንግዲህ በፈለጋችሁት አይነት ከወገብ በላይ አሰራር እንደዚሁ ማዘዝ ትችላላችሁ። በጣም ነው የሚያምረው። ቁልጭ ብሎ የተሰራ ውበት ያለው የፎቶ ልብስ ነው። እንግዲህ በዚህ መልኩ ቆንጆ አድርገን ሰርተነዋል። ከወገብ በላይ ምርጫችሁን እየቀየራችሁ ማዘዝ ትችላላችሁ። እንዲሁም ደግሞ የጥልፍ ልብሶችን ምንም ሀሳብ ሳይገባችሁ ከለር እየቀያየርን ደግሞ በፈለጋችሁት አይነት ከለር ዲዛይኑን ተጠቅመን ከለሩን ደግሞ ቢጫም ቀይም ሰማያዊም ብሉም በፈለጋችሁት ነገር ማዘዝ ትችላላችሁ ለማለት እወዳለሁ። ጭው ደግሞ ፋሲካ እንደመሆኑ መጠን ነጭ ልብስ ለምትፈልጉ ከስተመሮቻችን በሙሉ ወይም ደግሞ በእናንተ ትዕዛዝ ደግሞ የተሰራ ለፋሲካ ቆንጆ የሆነ ነጭ ልብስ ሳምፕል ይዤላችሁ መጥቻለሁ። እንግዲህ በዚህ ቪዲዮ ላይ ያልተካተተ የለም። ከጥልፍ ከፈትል ከነጭ ልብስ ከሽመና ሁሉንም አይነት ልብሶችን ይዘንላችሁ ቀርበናል። እንግዲህ ምንም አይነት ጥያቄ እንዳይገባችሁ ለማለት እወዳለሁ። ከወገብ በላይ አሰራርም ደግሞ ለምርጫም ይሆናቸዋል። በጣም የሚያምር ጽድት ያለ ነጭ ልብስ ግርማ ሞገስ ያለው እንግዲህ ከመካከለኛ ጥለት ላይ የሚመደብ ውበት ያለው ልብስ እንግዲህ ይዤላችሁ መጥቻለሁ። ከወገብ በላይ አሰራሩ ላይ ስንሄድ አይን ቅድ ነው። መስቀል ደረቱ ላይ ያላት በዚህ መልኩ ቀጠን ብሎ በከስተመሮቻችን ምርጫ የተጠለፈ ነው። እጅየው ደግሞ ሙሉ ነው። በጣም ነው የሚያምር። ከጥለቱ ጋር እንግዲህ በጣም የሚዋሃድ ውበት ያለው ቆንጆ ልብስ ነው። እንግዲህ እጅዬ ሙሉ ነው። እንደምትመለከቱት አንድ አይና መነን ከስር ሁሉም ላይ ተደርቦበታል። ውበት ያለው ቆንጆ ፍትፍት ያለ ነጭ በነጭ እንግዲህ ለቤተክርስቲያን መልበስ ለምትፈልጉ ሳራ ጥበብ እንግዲህ ምርጫችሁ አድርጉ እንላለን። በጣም ብዙ አይነት ነጭ ልብስ አለን። በውስጥ መስመርም ማስመረጥ እንችላለን። መጪው የቤተክርስቲያን ላይ የሚያልፍ በዓል ስለሆነ እንግዲህ ለምትፈልጉ አስባችሁ ለነበራችሁ በሙሉ እኛ ጋር እንግዲህ
ብዙ አይነት ነጭ ልብስ አለ። ይሄንን ለአሰራር ለሳምፕል እንዲሆናችሁ ለን ያመጣነው ነው። ወገቡ ደግሞ ሹራብ ስራ ነው። ወገቡ ላይ መስፋት መጥበብ ይችላል። እዚህ እኛ ጋራ ስንሰራ እንግዲህ እዚህ ላይ እስኪ ስለ ወገብ በላይ ለሹራብ ስራ ሲሆን ወገቡ ላይ እንግዲህ በምን አይነት መልኩ እንደምንሰራ እናሳያችሁ እስኪ። በጣም ነው የሚያምር። ከስተመሮቻችን ታውቁታላችሁ፣ ግን አዲስ ለምትገቡ ወይም ደግሞ አዲስ ሰብስክራይብ ለምታደርጉኝ በዚህ መልኩ ነው እንግዲህ በልኬታችሁ አልቆለት ወገቡ በዚህ መልኩ ይሰራል። እንደገና ደግሞ የሰውነት መጨመር ቢኖር እንዲሁም ደግሞ መክሳትን ቢኖር ደግሞ ምንም ሀሳብ አይገባችሁ ማለት ነው። መጨመር ካለ ይህን ላስቲኩን ፈተን እዚህ ጋር እናስረዋለን ማለት ነው። ሰውነታችሁ ደግሞ ከከሳ ወይም ደግሞ ከቀነሰ ደግሞ ሸምቅቀን በዚህ መልኩ ደግሞ ማሳነስ ማጥበብ እንችላለን ማለት ነው። በዚህ መልኩ ጽድት አድርገን ነው የምንሰራው። ሁሉንም አይነት ሳራ ጥበብን ምርጫ ማድረግ ብቻ ነው ለማለት እወዳለሁ። አብራችሁን ቆዩ፣ ብዙ ታተርፋላችሁ። በመቀጠል ደግሞ በጣም የወደድኩት የሚያምር ከለርፉል ከለር ነው። እንግዲህ ይሄ ልብስ እንግዲህ እንደዚሁ ስታዩት የሽመና ልብስ እንዳይመስላችሁ እኛ ጠልፈን በጥበብ እንግዲህ በዚህ መልኩ ያዘጋጀ ነው። ቆንጅዬ ልብስ ነው። እኔ በጣም ነው የወደድኩት። እንግዲህ የከስተመራችን ምርጫ በአንቺ ምርጫ በሚያምር መልኩ ከለርፉል የሆነ ቀሚስ ፈልጋለሁ ባለችኝ መሰረት በዚህ መልኩ እንግዲህ ሰርቼላታለሁ። አንገቱ ላይ ስንሄድ በጣም የሚያምር ዲዛይን ነው። ዚግዛግ ነው እንደምትመለከቱት፣ በጣም ነው የሚያምረው። ይሄ አንገቱ በዚግዛግ መልክ በከርብ መልክ እንግዲህ የተቆረጠ ነው። ሰውነት ላይ ሲሆን የተለየ ውበት አለው። እንዲሁም እስከ ጀርባው ድረስ እንደምትመለከቱት ከርቭ በዚግዛግ ነው የተሰራ ልብስ ነው። ወገቡ ላስቲክ ወይም ደግሞ ሹራብ ስራ የምንለው አሰራር ነው የተሰራ። እጅዬው ደግሞ በምታዩት መልኩ እጅዬ ሙሉ ነው፣ በከስተመራችን ምርጫ የተሰራ በጣም ነው የሚያምር ቆንጆ የሆነ ነው። ወራጅ ሁሉም ዙሪያው እንደምትመለከቱት በጥልፍ ነው የተጠለፈ። ታቹ ነዶ አይደለም፣ ያለ ፈርጥ ነው የፈለገችው። በጣም ነው የሚያምር። እንዲሁ ብሎ በቃ ቢለበስ በሽመናም ቢሰራ የሚያምር ቆንጆ የሆነ ልብስ ነው። እኔ እጅግ በጣም ወድጄዋለሁ። እናንተ ውድ ተመልካቾቻችን እንደምትወዱት ምንም ጥርጥር የለኝም። በጣም ነው የሚያምር። እንግዲህ ይሄን እንደዚህ አይነት ልብሶችን በፈርጥም መስራት ይቻላል። የከስተመራችን ምርጫ ያለ ፈርጥ ስለሆነ በምርጫዋ መሰረት እና በፍላጎቷ መሰረት በዚህ መልኩ ሰርተነዋል ማለት ነው። በጣም ነው የሚያምር ውበት ያለው ልብስ ነው። እስከነጠላው ድረስ ሲለበስ ቀጭን ጥለት ሆኖ ወራጅ ሆኖ የተሰራ ልብስ ነው የሚሆነው። እንደምትመለከቱት በጣም የሚያምር ቆንጅዬ መጠን ያለው የከለር ምርጫ የከለር አገባቡ ምንም እንከን የማይወጣለት ውበት ያለው ልብስ ነው። እንግዲህ እኔ በጣም ነው የወደድኩት። እናንተም እንደምትወዱት ምንም ጥርጥር የለኝም። ከለር መቀየር እንችላለን። በፈለጋችሁት አይነት ከለር በፈለጋችሁት አይነት ዲዛይን እንዲሁም ደግሞ በጥልፍ መስራት እንደምንችል ለማሳያ ይሆናል ብዬ አስባለሁ። ከእናንተ የሚጠበቀው ነገር መምረጥ ማዘዝ ብቻ ነው ለማለት እወዳለሁ። በመቀጠል ደግሞ ተወዳጅ ወደሆነችው ከለር ተወዳጅ ወደሆነችው ደግሞ የጥበብ ጥለት ደግሞ እንሄዳለን። በጣም ነው የምታምር እች ልብስ። እንግዲህ በቀጭንም አለች እንዲሁም ደግሞ በዚሁ በሰፊውም ደግሞ በሁሉም አይነት ምርጫ ያለች ልብስ ነች። ተወዳጅ የሆነች ልብስ ነች። እንግዲህ እኔ በጣም ነው የምወዳት። ውድ ከስተመሮችም ይወዳታል። እኔ ቤት የማጠፋ በተደጋጋሚ የምትሰራ ልብስ ነች። እኔ በጣም ነው የምታምረው መወዳት። እናንተም እንደምትወዳት ምንም ጥርጥር የለኝም። ጥልፍ ላይ አንገት ዲዛይን ላይ ስንመጣ እንግዲህ ከወገብ በላይ በሸፒ ስራው ነው የተሰራ ነው። ሰርክል ነው አንገቱ። እጅዬው ደግሞ ሙሉ ቅጥል እጅዬ ሽንሽን ሆኖ የተሰራለት ነው። በጣም በሚያምር ሁኔታ ጽድት ብሎ የተሰራ ጥልፉ ምንም እንከን የማይወጣለት ነው። እኔ በጣም ነው የወደድኩት። እዚህ ጋር ስንሄድ ደግሞ ዲዛይኑ ላይ እንደምትመለከቱት ኤክስ ነገር ሆኖ ከሽመናው ላይ የተጣለበት መንገድ በሽመና የተሰራው የልብሱ ውጤት የትልቅ ልብስ ወይም ደግሞ የጥልፍ ልብስ አስመስሎታል። በጣም ነው የሚያምረው። እዚህ ጋራ ስንሄድም ያለችው የጥለቷ መጠን እንዲሁም ደግሞ ዲዛይን አጣጣሏ ምንም እንከን የማይወጣላት ነገር ቆንጆ የሆነች ልብስ ነች። እንግዲህ በዚህ መልኩ በጣም በሚያምር መልኩ እንግዲህ ቆንጆ አድርገን ሰርተነዋል። እኛ ጋራ እንግዲህ ምንም አይነት ጥርጥር እንዳይገባቸው የምንለው ነገር ጥልፋችን በጥራት ዲዛይናችንን በጥራት ሰርተን ፊኒሽንጉን እንግዲህ ባላችሁበት ድረስ በውበት በቁንጅና አድርገን እናንተ ጋር የማድረስ እንግዲህ በጣም የምንታወቅ ሰዎች ነን ለማለት እወዳለሁ። ከእናንተ ጋር የሚጠበቀው እንግዲህ ማዘዝ፣ መምረጥ፣ መደወል ብቻ ነው። አሰራርም ሁሉንም በፈለጋችሁት አይነት መንገድኛ መስራት እንችላለን። ጽድት አድርገን በዚህ መልኩ እንግዲህ እናቀርብላችኋለን። አብራችሁን ቆዩ። በመቀጠል ደግሞ ልሙጥ ልብስ የሽመና ልብስ ሆኖ ደግሞ በእጅ ጥልፍ ነው እንግዲህ የተሰራው። እጅግ በጣም የሚያምር ቆንጆ የሆነ ከስተመሪ እንግዲህ በእጅ ጥልፍ ነው የምፈልገው ብላ ለመጀመሪያ ጊዜ ነው እንግዲህ ልሙጥ ነዶ በእጅ ጥልፍ የሰራሁት። ብዙ ጊዜ ጥበብ ልብሶችን ነው በእጅ ጥልፍ የምንሰራው። ከስተመራችን ምርጫ ሆኖ በእጅ ጥልፍ በሚያምር መልኩ ሰርተነዋል። እንግዲህ እንደምትመለከቱት የእጅ ጥልፋችን ጽድት ያለ ውበት ያለው በጣም የሚያምር ምንም እንከን የማይወጣለት በቃ ልበሱኝ ልበሱኝ የሚል ዘመን የማይሽረው ውበት ያለው ልብስ ነው። እንግዲህ ከወገብ በላይ አሰራር እንደ ከስተመራችን ምርጫ
በእጅዬ ሙሉ ሹራብ ስራ ወገቡ መስፋት መጥበብ የሚችል ሆኖ የተሰራለት ነው። ጥለቱ ላይ ስንሄድ ደግሞ እንደምትመለከቱት ፐርፕል ከለር እንዲሁም ደግሞ 105 በሻይን ደግሞ በቀይ ወርቅ አሚን በቢጫ ወርቅ ተቀላቅሎ የተሰራ በጣም የሚያምር ልብስ ነው። እንግዲህ እኔ በጣም ነው የወደድኩት። ከስተመሪም እንደምትወደው ምንም ጥርጥር የለኝም። በጣም ነው የሚያምረው። እናንተ በፈለጋችሁት አይነት ከለር ማዘዝ ትችላላችሁ። እንዲሁም ደግሞ መጠንም ምንም አይነት ነገር የሽመና ልብሶችን ወይም ደግሞ ልሙጥ ነዶችን ስታዙ በአጭር ጊዜ እናደርሳለን። በፈለጋችሁት መጠን በፈለጋችሁት አይነት ከለር እናደርስላችኋለን ለማለት እወዳለሁ። በእጅም በሽመና በማሽንም ጽድት አድርገን ሰርተን በዚህ መልኩ እንግዲህ ውበት ባለው መልኩ ልናቀርብላችሁ እንወዳለን። በጣም ነው የሚያምረው። እኔ በጣም ነው የወደድኩት። እናንተም እንደምትወዱት ምንም ጥርጥር የለኝም። ቆንጆ የሆነ ልብስ ነው። በእጅ ጥልፍ ጽድት አድርገን ሰርተን ካለችበት ለከስተመራችን ለማድረስ እንግዲህ እንወዳለን። ከእናንተ ደግሞ የሚጠበቀው ሰብስክራይብ እያደረጋችሁ ፔጃችንን ሼር እያደረጋችሁ ለጓደኞቻችሁ፣ ለቤተሰባችሁ፣ ለዘመድ አዝማዶቻችሁ እንዲደርስ በማድረግ እንግዲህ እነዚህን የመሰሉ ልብሶችን እንዲለብሱ አድርሱልን ለማለት እንወዳለን። ሳራ ጥበቦች እንለያለን የምንለው በምክንያት ነው። አብራችሁን ቆዩ። ዝም ያለ ልብስ ስለምትወዱ በሙሉ እንግዲህ በጣም የሚያምር ውበት ያለው ቆንጆ የሆነ ሰፊ ጥለት ልብስ ነው። እኔ በጣም የምወደው ከለር ነው። እንግዲህ ዝም ያለ ውበት ነው ያለው። ሲሰራ ደግሞ ይሄንን ይመስላል። ከወገብ በላይ ስራው ላይ ስንሄድ ደግሞ እንደምትመለከቱት በእጅ ጥልፍ ነው ከስተመራችን ያዘዘችን። በእጅ ጥልፍ ነው እንግዲህ በዚህ መልኩ በምትፈልገው መንገድ አድርገን የሰራንላት። ወደ እጁ ስንሄድ ደግሞ እጅየው ደግሞ ከመታጠፊያ ዝቅ ያለ ሆኖ እንዲያልቅ ነው የተሰራለት ልብስ ነው። ቆንጆ ጽድት ያለ ውበት ያለው አንገቱ አካባቢ ላይ ራሱ ፊት ለፊት ላይ የሚሆነው የሚያምር ዲዛይን ያለው ነው። እንግዲህ በፎቶ ነው የሰራንላት። በፎቶ አይነት ምርጫ ወገብ በላዩ ላይ የተቆረጠው መልኩ እንግዲህ እንደምትፈልገው አድርገን ጽድት አድርገን ሰርተንላታል። የእጅ ጥልፍም ለምትፈልጉ በጣም በጥራት በውበት በአንደኛ ደረጃ እንግዲህ እንሰራላችኋለን ለማለት እንወዳለን። ብዙ ጊዜ የእጅ ጥልፍ ስታዙ ጊዜ ስጡን። ለምን የእጅ ጥልፍ ጠላፊዎቻችን አናሳ በመሆናቸው መጠንና ደግሞ አንድ ሜድ ስለሆነ ጊዜ ስለሚፈልግ በጥራት እንዲሰራ ጊዜ ጋር አብራችሁ ወስናችሁ በሚያምር መልኩ እንግዲህ እናቀርብላችኋለን ለማለት እወዳለሁ። በጣም የሚያምር ልብስ ነው። ከወገብ በላይ በማሽንም ሊሆን ይችላል። በፈለጋችሁት አይነት ከወገብ በላይ አሰራር እኛ እንግዲህ በዚህ መልኩ ጽድት አድርገን ሰርተን ልናቀርብላችሁ እንወዳለን። ከእናንተ የሚጠበቀው መደወል፣ ማዘዝ፣ መዘነጥ ብቻ ነው። በመቀጠል ደግሞ በጣም የሚያምር ደረጃ ያለው ልብስ እንግዲህ እንደገና በጣም በውበት እየተሰራ ነው ያለ። በጣም የሚያምር ቆንጆ የሆነ ልብስ ነው። ዝም ያለ ውበት ያለው በ105 ቁጥር ፐርፕል እንዲሁም ደግሞ 49 ቁጥር ሆኖ የተሰራ ጽድት ያለ ልብስ ነው። እንግዲህ እኔ በጣም ነው የወደድኩት። እናንተም ውድ ከስተመሮች እንደምትወዱት ምንም ጥርጥር የለኝም። በጣም የሚያምር ዝም ያለ ውበት ያለው ልብስ ነው። ያልጮኸ ያልደመቀ የማይሰለች ዘመን የማይሽረው አይነት ልብስ ነው። እንግዲህ እኔ በጣም ወድጃለሁ። እንደምትወዱት ምንም ጥርጥር የለኝም። ከወገብ በላይ አሰራር ላይ ስንሄድ እንደምትመለከቱት ጥልፉ ሲለበስ ሰውነት ጋራ በጣም ነው የሚያምረው። እስከ ወገብ ላስቲኩ ድረስ ሆኖ የወረደ ነው። እዚህ ጋር ደግሞ ያሉት ቅርጾች ደግሞ በሰውነታችን ልክ ሲለበስ የተለየ ውበት ይሰጠዋል። አንገቱ ላይ ስንሄድ 4 ማዕዘን በቢ ሆኖ የተሰራ የሚያምር ቆንጆ ጽድት ያለ ልብስ ነው። እጁ ላይ ስንሄድ ደግሞ እጅዬ ዝርግፍ ወይም ደግሞ አጓጉል ላይ ከመታጠፊያ ላይ የሚቀር ሆኖ የተሰራ ቆንጆ የሆነ በከስተመራችን ምርጫ የተሰራ ልብስ ነው። እንግዲህ ወገቡ ላስቲክ መስፋት መጥበብ የሚችል አይነት ሆኖ የተሰራለት ልብስ ነው። ጽድት ብሎ የተሰራ 4 አርብ በጣም የሚያምር አርበ ሰፊ ልብስ ነው። እንግዲህ ይህን ልብስ ማዘዝ ለምትፈልጉ ከስተመሮቻችን በሙሉ ኦርደር አድርጉን። በበቂ ሁኔታ አለን። ከወገብ በላይ በምትፈልጉት አይነት መንገድ እንሰራላችኋለን። ከእናንተ የሚጠበቀው ስክሪንሻት እያደረጋችሁ በዋትሳፕም በቴሌግራምም ማዘዝ መላክ ብቻ ነው የሚጠበቅባችሁ። እኛ ደግሞ ጥንቅቅ አድርገን ጽድት አድርገን ካላችሁበት ድረስ እናደርሳለን። እናመሰግናለን። በመቀጠል በጣም የሚያምር የቀይ ቡኒ ወይም ደግሞ 8 ቁጥር ጋር የተሰራ ቆንጆ የሆነ ከመካከለኛ ጥለት ላይ የሚመደብ በጣም የሚያምር ውበት ያለው ለእናቶች በተለይ የማይሰለች እንደፈለጋችሁት ብድግ እያደረጋችሁ ብትለብሱት ጥሪ ቦታ ላይ ቤተክርስቲያን ላይ በማንኛውም አይነት ሁኔታ ላይ ብትለብሱት የማትሰለችሁት ነው። እንግዲህ ማታስቀምጡት መጠን ማታስቀምጡት ዲዛይን በጣም ተወዳጅ የሆነ ልብስ ነው። ለማንኛውም ፕሮግራምም ይሆናቸዋል። ከወገብ በላይ አሰራሩ ስንሄድ እንደ ከስተመሮቻችን ምርጫ ሁለቱም አንገቱ ቪ ሹራብ ስራ ወገቡ ላስቲክ እንዲሁም ደግሞ እጅዬ ሙሉ ሆኖ ነው እንዲሰራ የተፈለገው። ጽድት ብሎ የተሰራ ልብስ ነው። እንደምትመለከቱት በጣም ነው የሚያምረው። የጥልፉ ጥራት እንዲሁም ደግሞ ሁሉም ነገር ስራው ምንም አይነት እንከን የማይወጣለት እጅዬው ደግሞ እጅዬ ሙሉ ሆኖ የተሰራ ነው። በጣም ነው የሚያምር። በዚፕ ነው እንግዲህ እንደዚህ በምታዩት መልኩ ያለቀው ጽድት ያለ ስራ ነው። ይህም በተመሳሳይ አንገቱ ቪ ሆኖ የተሰራ ነው። ለተመሳሳይ ሰው ወይም ደግሞ ለሁለት ቤተሰብ ነው የተሰራ። በጣም ነው የሚያምር። አንገቱ ቪ ነው።
ሹራብ ስራ ጽድት ብሎ የተሰራለት ልብስ ነው። እንግዲህ እናንተ ከወገብ በላይ በፈለጋችሁት አይነት አሰራር ማዘዝ ትችላላችሁ። እዚህ ጋር ስንመጣ ደግሞ እጅየው ደግሞ ዝርግፍ እጅየ ሙሉ ሳይሆን እዚህ ጋር እጅየው ዝርግፍ ሆኖ የተፈለገ ነው። እንግዲህ በጣም ነው የሚያምር። እኔ በጣም የወደድኩት ልብስ ነው። እናንተም እንደምትወዱት ምንም አይነት ጥርጥር የለኝም። 4 አርብ ነው እንግዲህ እንደዚህ አርበ ሰፊ ዘንከትከት ያለ ቀሚስ መልበስ ለምትፈልጉ ሳራ ጥበብን ምርጫችሁ አድርጉ እንላለን። ጽድት ባለ መልኩ በሁለት አይና መነን እንደዚህ ማማር ማዘነጥን እናውቅበታለን እንላለን። ከእናንተ የሚጠበቀው መደወል ብቻ ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ ለማለት እንወዳለን። በመቀጠል ደግሞ በጣም የሚያምር ውበት ያለው ሁሌም ተወዳጅ ወደሆነው ዲዛይን ነው እንግዲህ ይዣችሁ መሄደው። አሁን ደግሞ በኦሬንጅ ክር ደግሞ ተሰርቶ በሚያምር መልኩ እንግዲህ በአንገቱ ቪ ሹራብ ስራ እጅየ ሙሉ እንግዲህ በዚህ መልኩ ሰርተነዋል። ጥንቅቅ አድርገን ነው የሰራነው። ጥልፋችን ከልብሳችን ዲዛይን ጋር ምንም እንከን የማይወጣለት ከሽመናው ጋር የማይለያይ ውበት ያለው ጽድት ያለ ልብስ ነው። እንግዲህ 4 አርብ ልብስ ነው እንደምትመለከቱት። ዘንከትከት ያለ አርበ ሰፊ ቆንጆ የሆነ ልብስ ነው። እንደ ከስተመሮቻችን ምርጫ እንግዲህ በሹራብ ስራ በእጅየ ሙሉ ነው የተሰራው። እናንተ ውድ ተመልካቾቻችን ከስተመሮቻችን ደግሞ ከወገብ በላይ ዲዛይንም መምረጥ መቀየርም ደግሞ ትችላላችሁ ለማለት እወዳለሁ። እንደሚመቻችሁ በሌላችሁ ብዙ አይነት አሰራር አሉ። አብራችሁን ስትቆይ እንዳያችሁት ብዙ አይነት አሉ። ልብሱን ወዳችሁ ከወገብ በላይ ዲዛይኑን ደግሞ አንዱን ካንዱ አድርጋችሁ ደግሞ ማዘዝ ትችላላችሁ ለማለት እወዳለሁ። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ሳራ ጥበብን ምርጫችሁ አድርጉ እንላለን።